አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ ደግሞ ሰሞኑን በሶሻል ሚዲያ መነጋገሪያ የሆነችው ኢትዮጵያዊ ቀበጥ የመዲያም ቅመም ልጅ ናት። እንግዲህ እንደምታዩት በምስሉ የኔ ቆንጆ እንዴት እንደምታምር ማሻአላ፣ አላህ ያሳድግሽ፣ አላህ ደህናውን በልስጥሽ እያላችሁ ዱአ አድርጉላት እና ሰሞኑን እንግዲህ በሶሻል ሚዲያ መነጋገሪያ ሆናለች ማለት ነው። በተለይ አረቦች የእውነት በጣም ጥሩ አረቦች እንዳሉ ሁሉ በጣም መጥፎ አረቦችም አሉ ማለት ነው። እንግዲህ እንደምታዩት ቅብጥ አድርጎ ነው ያሳደጋት ከ2016 ጀምሮ እስከ 2025 ይመስለኛል። እንግዲህ ከ5 ዓመት ከ6 ዓመት በፊት ጀምሮ ነው በሶሻል ሚዲያ በዩቲዩብ በቲክቶክ ታዋቂ የሆኑት። ፌመስ ሆነዋል ሁለቱም ማለት ነው። እንግዲህ አብዱራህማን ሶዳሃን ይባላል የዩቲዩብ ቻናሉ። እንግዲህ የመዲያም ቅመም ልጅ የሆነችውን የኢትዮጵያን ህፃን ልጅ ያኔ በቤታቸው በሰራተኝነት እየሰራይ ግን ልጅቱን የምር ከልጆቻቸው ለይተው አያዋትም። እንደምታዩት ቅብጥ አድርገው ነው የያዟት። በጣም ደስ የሚሉ ናቸውና አንዳንድ ሰዎች ደግሞ ፈምሶባታል፣ በሷ ነው ፌመስ የሆነው ምናምን ይላሉ። ሱብሃንአላህ እና ያው ሁለታቸውም እሷም በሱ ምክንያት ነው ፌመስ የሆነችው ማለት ትችላላችሁ። ገብቷችኋል አይደለ? ስለዚህ እንግዲህ ሰሞኑን ይችን ህፃን አሳድጎ አገባት እያሉ መነጋገር ያርገዋቸዋል። ወላሂ ነው የምላችሁ፣ አሳድጎ አገባት ህፃን ልጅ። በተለይ አረቦች ኮሜንታተሮች ወላሂ ላዚም በጣም ነው እንትን የሚሉት ማለት እንደዚህ ሰራተኛን ዝቅ አድርጎ የሚያው ሰዎች እንግዲህ ይሄን ልክ እንደ ልጁ እንደ እህቱ ቅብጥ አድርጎ እንደ ወንድም ሆኖ ለባላችሁ እውነት ቪዲዮ ሲሰሩ በጣም ነው የሚያስደስቱት። እንደዚህ መልካም አረብ እንደዚህ መልካም የአረብ ልጆች አሉ እንዴ! በነገራችን ላይ እኔም እዚህ ሀገር ላይ ልጅን እየሰራ ነበር እና ወንዶቹ ወጣቶች በጣም ነበር ልጅን የሚንከባከቧት። ወላሂ ነው የምላቸው። ለምትኛ ነበር በስንት መከራ የምወስዳቸው ነቅጨና ልጅ ይወዳሉ፣ ልጅ ይወዳሉ። ልጅ ደግሞ መላኢካ ነው። ገብቷችኋል? እና እንግዲህ እንደምታዋት ሰርጉ የሱ ነው፣ የሱ ሰርግ ነው። ግን እሷን አይደለም ያገባው። የሚገርመው እሷን አይደለም እንዴ! ምን አስባችሁ ነው? ገና ህፃን ልጅ እኮ ናት። ያው ልጁ በሏት እንግዲህ ወይ እህቱ፣ ልጁ ባትሆን እንኳን እህቱን እንደ እህቱ አድርጎ ተንከባክቦ ከእህቶቹ ከህፃናት ወንድሞቹ ሳይለይ ነው ያሳደጋት እንግዲህ ስንት ዓመት ሙሉ እና ሁለታቸውን ፌመስ ናቸው። ከአሁን በፊት እንደምታዋቸው ኢቢሲ ጋር ቀርበው ነበረ ማለት እንዴት የሰራተኛ ልጅ በዚህ ልክ ሸቃሎችን እኛን የመዲያም ቅመሞችን አረቦች ዝቅ አድርገው ነው የሚያዩን እንደ ሰው ስለማይቆጥሩን። ይሄን ልጅ ግን የሰራተኛውን ልጅ ፈታ ዘና አድርጎ የወለዳት አባቷ ሳያሳድጋት፣ እውነት የወለዱ አባቶች ራሱ እንደዚህ አይንከባከቡም ልጆቻቸውን በነገራችን ላይ ማለት ነውና አሁን እንግዲህ ከስንት ዓመታት በኋላ እንግዲህ እንደዚህ ሆናለች። አያችኋት? ሱብሃንአላህ የሰው ልጅ ምን እንደሚለወጥ ምን እንደሚያድግ እንግዲህ ተመልክቶ። ያቺ ጩጫ ህፃን በሚዲያ እያየናት እኛ ሀመዳም ኩሽና ሳናወጣ እሷ እንግዲህ እዚህ ደርሳለች። እንግዲህ ከተወሰነ ዓመታት በኋላ ያው ትሞሸራለች ማለት ነው። አሁን እንግዲህ አሳዳጊዋን ሞሸራለች እና ይሄን ቪዲዮ ሰሞኑን የተለቀቀ ነው እና ጠፍተው ነበር። በነገራችን ላይ ከሚዲያ በመሐል ጠፍተው ነበር። እንደምታውቁት 2016 እንደዚህ ነበረች። 2025 ላይ ደግሞ እንደዚህ ሆነች። ኬፍ ካነት ኬፍ ሳረት በሚለው ማለት ነው ይሄንን ቪዲዮ የሰራው። እንዴት ኬፍ ካነት ኬፍ ሳረት እንደዛ ነበረች እንደዚህ ሆነች ማለት ነው። እና እንደምታውቁት እዚህ ጋር ደግሞ አስቡት እስኪ አስቡት አንድ የአረብ ልጅ እንዲህ የሰራተኛው ልጅ እንዲህ ድቅ አድርጎ ሲያሳድግ የእውነት እና አረቦች እንግዲህ ይሄንን ፎቶ የተለያዩ ቪዲዮዎች በሰርጉ እህቶቹ ጋር ህፃናት አብራ ያደገቻቸው አብራ አደጎቿ ጋራ ያኔ አንድ አይነት ፍስታን ለብሰው እንደዚህ በሰርጉ ቀን እንግዲህ ከቤተሰቦቹ አለያቸውም። ከእህቶቹ ልጆች፣ ከወንድሞቹ ልጆች፣ ከእህቶቹ ያኔ ከጀማዓቸው ከህፃናት ልጆች አልተለየችም። ይች ልጅ የሰራተኛ ልጅ ናት ለበላለምን እንዲሁም ከነሱ በላይ ነው የሚንከባከቧትና ፍቅር የሚሰጧት ማለት ነው። ልጅቱ ደግሞ ፈታ ነው የምታደርገው። ማንኛውም ህፃን ፈታ ያደርጋል። በነገራችን ላይ ማንኛውም ህፃን ፈታ ነው የሚያደርገው። ግን እንደምታዋት አሳዳጊዋ እንዳረችው ማለት ነው እንደዚህ ከጎኑ ቆማ
ከሱ ቤተሰቦች ጋር አንድ አይነት ለብሳ የእውነት እኔ ግን ማለት ነው ለዚች ልጅ የምመኝላት የኢትዮጵያ ወንድ ሳይሆን የሳውዲ ኤጀንሲያ ተሰጥቷት በቃ የሳውዲ ዜጋ አረብ እንደዚህ ልጅ የሆነ የሰው ልጅ ዝቅ አድርጎ የማይመለከት ባል እንዲሰጣት ነው የምመኝላት። የምር እንግዲህ አያችሁ እነዚህ ህፃናት ጋራ ነው አሁን የሰርጉም ስነ ስርዓት ፎቶቸው ምናምን ግን ምን ይላሉ? ማዕጉል አሳድጎ አገባት፣ ማዕጉል የሸቃላቸው ልጅ እንደዚህ ያገባት አሳድጎ ምናምን በቃ በጣም ያሳዝናሉ። በተለይ አረቦች እውነት ሞት ማፊ ናቸው። ያኔ ሁሉም ሰው እንደነሱ ነው የሚመስላቸው አንዳንድ ክፉ ሰዎች። እሱ ግን ሰርግ የራሱ እሱ ግን መልስ ሰጥቷቸዋል። በነገራችን ላይ ያኔ የራሱ ሰርግ እህቴ ናት ላ እያላቸው ነበር በኮሜንት ራሱ ማዕጉል አገባሃት፣ ማዕጉል አሳድገህ አገባሃት የሸቃላህ ልጅ እያሉት ነበርና እንግዲህ ይቺ የመዲያም ቅመም ነች ቢቢሲ ድረስ ከመቅረብ ደርሳለች። እስኪ ምን ተሰማችሁ መዲያም ቅመሞች? አያችሁ የሰው ልጅ ዝቅ አድርገው የሚያው ሰዎች እንደዚህ የሰው ልጅ ከፍ የሚያደርጉ ደግሞ አሉ። እሱ እዚህ ኢንተርቪው ላይ ተናግሯል። የሰራተኛችን ልጅ ናት እንደ እህቴ ናት ብሎ እዚህ ኢንተርቪው ጋር ተናግሮ ነበረ ማለት ነው። ፎፋ ኢትዮጵያዊ እንግዲህ በጣም ነው ፈታ የምታደርጋቸው እነሱን ራሱ ከህፃንነቷ ጀምሮ እና የኢትዮጵያ ወንዶች በነገራችን ላይ ያው እየወለዳችሁ አትጣሉ ለማለት ያክል ነው። አያችሁ እናንተ ወልዳችሁ የምትጥሉትን ያው አብዛኛው የምር እኔ ብዙ ልጆች አውቃለሁ በነገራችን ላይ እንደዚህ ጓደኞች በቤተሰብ የወልዳሉ ወንዶች ሴት ልጅ ስትወልድ የአረብ ሀገር ላይ ጥሏት ነው የሚሄደው። ወይ ሾርጣ ይዟር አገር ይገባል። ከልጅ መለየት አልፈልግም ያለች ጀግና እናት የሆነች ግን ልጇን ይዛ ረገኝ የምትሰራው ወላሂ ብዙ ልጆች አውቃለሁ። እዛ ስትሰራ ደግሞ አረቦቹ ልጆቹን እንዴት እንደሚወዱ በጣም መልካም ሰዎች አሉ። ልክ እንደ ልጆቻቸው ለህፃናት የሚያስፈልገውን ነገር ይገዛሉ፣ ዳይፐር ይገዛሉ፣ ወተት ይገዛሉ፣ አልባሳት ይገዛሉ፣ ስጦታ ይገዛሉ። ብቻ ብዙ መልካም አረቦች አሉ እውነት ለመናገር እና የኢትዮጵያ ወንዶች እባካችሁ እየወለዳችሁ አትጣሉ፣ እየወለዳችሁ አትጣሉ። በቃ አሳድጉ፣ ልጆቻችሁን አሳድጉ በፍቅር እውነት እሽ ፋይዳ እየወለዱ ማጣል ወልዱ ካላሳደጉ በዛም ወልዶታል፣ በዚህም ወልዶታል። ጥሩ አይደለም እንደዚህ። ስለዚህ ይቆጫቸዋል ማለት ነው። እቺ ላይ ግን ይሄው አደገች። አንድ ቀን ይሄ ነው አባቷ ተብላ አይተናናቅም። እናቷም የው ሚዲያ አትወጣም። ልጅቱ ብቻ ናት። ግን የሆነ ጊዜ እናቲቱም ተናግራለች። የኔ ልጅ ናት፣ እኔ ኢትዮጵያዊ ነኝ፣ የምሰራባቸው የሰዎቹ ልጅ ነው ብላለች። እሱም በኢንተርቪው ቢቢሲ በቀረበ ሰዓት የሰራተኛችን ልጅ ናት ኢትዮጵያዊ ናት ብሎ ተናግሯል። እንግዲህ በዛ ምክንያት ነው የኢትዮጵያ የመዲያም ቅመም ልጅ መሆኗን ያወቅናት እላችኋለሁ። እንደምታዩት እንግዲህ እዚህ ጋር ሱብሃንአላህ ሁለቶቹን መለየት አልቻለችም። ነይ እኔ ጋር ሲላት ወደ ትሮጣለች፣ ነይ እኔ ጋር ሲላት ወደ እዛ ትሮጣለች። አያችሁ እና እንደዚህ ነው የዛሬው ቪዲዮ። ቤተሰብ ላይክ ሰብስክራይብ እያደረጋችሁ